እንግሊዝ ሆፕ ከተማ የሚገኝ የፕሮቴስታንት ቤተክርስቲያን መሪዎችንና ፓስተሮችን ጨምሮ ሙሉ ጉባኤያቸው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠቃሎ መግባቱን ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ይህ መልካም ዜና የኦርቶዶክስ ቤተክርስቲያን እምነት ትክክለኛና ሐዋርያዊነትን የያዘች መሆኑን በማሳየት ትልቅ ቦታ የሚሰጠው ሆኖ እየተዘገበ ይገኛል። እነዚህ እንግሊዛውያን ፕሮቴስታንቶች ኦርቶዶክስ ቤተክርስቲያን ውስጥ ለመጠቃለልና ለመግባት ምክንያት የሆናቸውን ጉዳዮች ሲያነሱ ፕሮቴስታንት ቤተክርስቲያን መሪዎችና ጉባኤያቸው የኦርቶዶክስ ቤተክርስቲያን ትምህርቶችን፣ ታሪክና ስርዓቶችን በጥልቀት ካጠኑና ከመረመሩ በኋላ እውነተኛውን የክርስትና እምነት እንዳገኙ በመግለጽ ወደ ጥንታዊትና ሐዋርያዊት ክርስቶስ ወደ መሰረታት ቤተክርስቲያን ለመቀላቀል መወሰናቸውን ተናግረዋል። ጉባኤያቸው ወደ ኦርቶዶክስ ቤተክርስቲያን የተጨመረው በጸሎት፣ በቅዱስ ቁርባን፣ በክርስቶስ ትምህርትና በሌሎች የቤተክርስቲያን ስርዓቶች አማካኝነት በመሆኑ ቤተክርስቲያኒቱ ለዘመናት ያልተበረዘ ያልተገለጸና ያልተቀላቀለ እውነተኛ የወንጌል ትምህርት ይዛ በመገኘቷ ወደዚህ ቤተክርስቲያን ለመምጣታቸው ምክንያት እንደሆነ ይገልጣሉ። የቤተክርስቲያናቸውን ስያሜ ወደ ኦርቶዶክስ ቤተክርስቲያን ሲጨመር ቤተክርስቲያናቸውን የቅዱስ ዮሐንስ ክሊማክስ ኦርቶዶክስ ቤተክርስቲያን ተብሎ እንዲሰየም በእንግሊዝ የምትገኘው ኦርቶዶክሳዊት ቤተክርስቲያን ቀኖናዊ ውሳኔ ሰጥታለች። የኦርቶዶክስ ቤተክርስቲያን የዚህን ጉባኤ መቀላቀሏን በደስታ እንደተቀበለች ተናግራለች። ይህ መልካም ዜና በኦርቶዶክስ ቤተክርስቲያንና በሌሎች የክርስትና እምነት መካከል ያለውን ግንኙነት በተመለከተ ብዙ ውይይቶችን አስነስቷል። እንዲሁም የኦርቶዶክስ ቤተክርስቲያን እምነትንና ታሪክን ለማወቅ ለሚፈልጉ ሰዎች ይህ ትኩረት የሚስብ በመሆኑ ጥንታዊት ሐዋርያዊት በክርስቶስ የታነጸችው እውነተኛዋ ቤተክርስቲያንና ሃይማኖት ኦርቶዶክስ መሆኗን የፕሮቴስታንቶቹ ድርጊት የሚገልጽ ሆኖ እየተዘገበ ይገኛል።